የክርስቲያን ጸሎት ይህ ነው። ሚጠቅመኝ ከሆነ ስጠይ በሉት፣ ማይጠቅመኝ ከሆነ አትስጠይ። ስጠይ ስጠይ ብላችሁ ከእግዚአብሔር ጋር አትታገሉ። ይሰጣል፣ ችግር የለበትም። ጌትነቱን ከሃሊነቱን እንዳንጠረጥር ሊሰጠን ይችላል እግዚአብሔር። ነገር ግን ያ የሚሰጠን ነገር የማይጠቅመን ይሆናል። ስጦታው የሁላችሁ ጣዖት ሆኖብን ከሱ ይለየናል። እና የሚጠቅመኝ ከሆነ ስጠይ፣ የማይጠቅመኝ ከሆነ አትስጠይ በሉት። እግዚአብሔር የማይጠቅም ጸጋ አይሰጥም። ለምን? አንዳንድ ጊዜ ለሰዎች ጥቅም ሲባል እግዚአብሔር ልጅ እንዳይወልዱ ያደርጋቸዋል። ለምን? ልጆች የእግዚአብሔር ስጦታዎች ናቸዋ። እግዚአብሔር ደግሞ የማይጠቅም ስጦታ ስለማይሰጥ እስከ ወደደውም ቀን አንዳንዶቹን ደግሞ ያቆያቸዋል እግዚአብሔር እስከ ጊዜ ግብሩ እስከ ወደደው ቀን። ለምን? ጾመው ጸልየው መጽውተው ደጅ ጸንተው የወለዱት ልጅ ለሀገር፣ ለወገን፣ ለቤተ ክርስቲያን ስለሚጠቅም ኦርቶዶክሳውያን እግዚአብሔር ያለው ይሁን ማለት እንዴት አይነት ትልቅነት መሰላችሁ ወገኖች! እግዚአብሔር ያየውን አይቶ ሲከለክል ተመስገን ነው የሚባለው። ከተወለዱ ጀምሮ አልጋ ላይ ያልተነሱ ልጆች አሉ። እንደ ይሁዳ ጌታቸውን የሚሸጡ ግብረ ሰዶም የሚሆኑ ሃይማኖት የሚቀይሩ ሰዎች አሉ። ያየውን አይቶ ሲከለክል ተመስገን ነው እንጂ የእግዚአብሔር ቸርነቱ ወገኖቼ፣ የእግዚአብሔር ቸርነቱ የሚጠቅመንን መስጠቱ ብቻ አይደለም፣ የማይጠቅመንንም ጭምር ማስቀረቱ ነው። ግን ስንቶቻችን ይገባናል? ካልሰጠን እናኮርፈዋለን። እባካችሁ እንደ ቅድስት እግዚአብሔር እንሁን። ምን ትል ነበረ? ጌታ ሆይ የሚጠቅመኝ ከሆነ ልጅ ስጠኝ፣ የማይጠቅመኝ ከሆነ እጹም ማኅፀኔን ዝጋው እያለች ትጸልይ ነበረ። ከእግዚአብሔር ጋር አትታገሉ። በምክረ ካህን በፈቃደ ካህን እየኖራችሁ በሃይማኖት በምግባር ሁናችሁ እግዚአብሔርን ደጅ ጥኑት። አቋራጭ መንገድ አትፈልጉ። ጠንቋይ ጋር አትሄዱ። የብዙዎቻችን ችግር ደጅ አለመጽናት ነው። ደጅ ጠኑት። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ነው የሚለው። አሁን የእኛ ችግር የእግዚአብሔርን ጊዜ በትዕግሥት መጠበቅ አለመቻል። እግዚአብሔርን በራሳችን ሰዓትና ዕቅድ መምራት እንፈልጋለን። በፈለግነው ቀን የምንፈልገው ነገር ካልሆነልን ደጅህን አልረግጥም በበረሃ አላልፍም ብለን ከቤቱ እንጠፋለን። የምንፈልገውን ነገር መድኃኔዓለም ጊዜው ደርሶ ይዞልን ሲመጣ እኛ ቦታ ለቀን እንገኛለን። ጽናት ከማጣት እግዚአብሔር ይሰውረን። ዛሬም አንዳንዶቹ ከመካንነት በላይ ስቃይ የሚሆንባቸው የሰዎች ክፉ ንግግር ነው። በማያገባቸው ጣልቃ የሚገቡ ሰዎች አሉ። እስካሁን ልጅ አልወለዳችሁም እንዴት? ትዳር እኮ ያለ ልጅ አይሆንም፣ ልጅ በልጅነቱ ነው እያሉ በጥያቄ የሚያቆስሉ በአሽሙር የሚሳደቡ ሰዎች አሉ። አንዲት ሴት ልጅን ከማይጸኗ አትሰራው። ልጅን ባርኮ ቀድሶ መስጠት የሚችለው መድኃኔዓለም ነው። ደግሞም ልጅ ለትዳር ጣዕም ሊሆን ይችላል እንጂ መሰረት አይሆንም እኮ እናንተ እንዴ! ያለ ልጅ እኮ ተሳስበው የኖሩ ሰዎች አሉ። ዛሬ ልጅ ባለመውለዳቸው ትዳራቸው የተመታባቸው፣ ጎጇቸው የፈረሰባቸው፣ ሰላማቸው የደፈረሰባቸው፣ ፍቅራቸው የቀዘቀዘባቸው፣ ሕይወታቸው የተመሰቃቀለባቸው ባለትዳሮች የሉም? አሉ እኮ። አብርሃምና ሳራን አስቡ፣ ዘካርያስና ኤልሳቤጥን አስቡ፣ እግዚአብሔርያንና ጸጋ ዛብን አስቡ። ኦርቶዶክሳውያን አስቡ እንጂ ማህበራዊ ሚዲያ የጸሎት ሕይወታችን የቅዳሴ የኪዳን አገልግሎቱን ተሻምቶብናል። ሰይጣን አንዳንድ ጊዜ አይምሯችን በማይረባ ነገር አደንዝዞ ይቆይና ልክ የጸሎቱን ሰዓት በእንቅልፍ ይሻማብናል። እንቅልፍ በማክበድ ብዙዎቻችን ከጸሎት ሕይወት ተለይተናል። የጸሎት መዓዛ ከትውልዱ እየጠፋ የመጣበት ሰዓት ላይ ደርሰናል። ከሞባይላችን ጋር እናመሻለን። ሳንጸልይ ተመስገን ሳንል የሌሊት ጸሎት ሳናደርግ በዚያው እንቅልፍ ይወስደናል። ጠዋት ከእንቅልፋችን እንደነቃል ሞባይላችን አናምነውም። አምላካችን ማግኘት አንፈልግም። ብዙዎቻችን ከሞባይላችን ጋር እናረፍዳለን። ልክ ሰዓቱ ሲደርስ ወደ ምንፈልገው ቦታ እንሄዳለን። ማታም አልጸለይንም፣ ጠዋትም አልጸለይንም። ጠዋትም ማታም ያየነውን ስናወራ እንውላለን፣ እናድራለን። ከጸሎት ርቀናል። ስለ ቅዱሳኑ ስንማር እንዲህ አይነቱንም ነገር መልመድ መቻል አለብን።
የቅዱሳን ሕይወታቸውን መቅመስ መቻል ያስፈልጋል። ኦርቶዶክሳውያን ሌሊቱን የቅዱሳን ሌሊት አድርጎ ማደር እንዴት ደስ ይላል! ከክርስትናው ተጋድሎ አንዱ ትጋሃ ሌሊት ይባላል። ሌሊቱን በትጋት ከእግዚአብሔር ጋር ሲነጋገሩ ማደር። በእውነት የሌሊት ጸሎት እናደርጋለን። ከሌሊቱ አንዱን ሰዓት ለእግዚአብሔር ሰጠናል። ኦርቶዶክሳውያን ራሳችንን ጠይቅ። ላፍታ ቆም ብለን እናስብ። ተዘከርኩ በሌሊት ስመከ አለ ቅዱስ ዳዊት። አቤቱ በሌሊት ስምን አሰብኩ። ሰው ኃጢአት በሚያስብበት ሌሊት እግዚአብሔርን ሲያስቡ ማደር ምን አይነት መታደል ነው! ሰው ሌሊት ምንድን ነው የሚሰራው? ቀን ቀን ተዘግተው ማታ ማታ ተከፍተው የሚያድሩ ቤቶች አሉ። ኃጢአት የሚሰራባቸው፣ ወንጀል የሚፈጸምባቸው። ብዙዎቹ ሌሊት ሲሰርቁ፣ ሲቀሙ፣ ሲያመነዝሩ፣ የማይገባ ሥራ ሲሰሩ ያድራሉ። የታደሉት እንደ ቅዱሳኑ ሌሊቱን የምስጋና ሌሊት፣ የጸሎት ሌሊት አድርገውት ያድራሉ። የጸሎት ሕይወት ሊኖረን ይገባል።